አሁን ቀጥታ ነው የምትጥዱት። ውሃ ምንም ነገር አትጨምሩም ወዶች፣ ውሃ ጭራሽ አትጨምሩበትም። ውሃ እንዳትጨምሩ። አውት 2 ቲማቲም እኔ አሁን ፈጭቼ ልጨምርበት ነው። ትንሽ የተንፈቀፈቀ በኋላ 2 ቲማቲም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ውዶችዬ ዛሬ እንግዲህ ያው ቡሪያኒ አሳይን ያላችሁ ብዙ ልጆች አላችሁ። ራሱ የኛ ዜጋ ያላደሉም ብዙ ብለውኛል። እዚህ ቡሪያኒ እንዴት እንደምትሰሪ አሳይን ምናምን ብለውኛል። እና ያው ዛሬ አሳያችኋለሁ እንዴት እንደምንሰራ በጣም በቀላል መንገድ ምንም ሳያለፋ። እንግዲህ እኔ የምጨምረውን አሁን አሳያችኋለሁ። እዚህ የተጠበሰ ሽንኩርት አለኝ። ይህም ያው አጣጥቤ እንደምታዩት 3 ዶሮ አደራጅቻለሁ። ዘባዴ አለኝ ወይም ሮብ ወይም እርጎ፣ ነጭ ሽንኩርት ከጅንጅብል ጋር ማለት ነው። ኩዝበራ፣ ያደረቀ ኩዝበራ፣ ድንብላል፣ እርድ፣ ቁርቁም፣ የተቀላቀለ ቅመም፣ ጨው፣ 7 ቅመም፣ ከሙን፣ በብሪካል፣ ሄል የተፈጨ በትንሽ ማንኪያ ወይም በትንሽ ሚላጋ ሰጀራ። ይሄም ግርፋ ወይም ቃረፋ ወይም ዳርሲን ሚላጋ ሰጀራ ወይም ሐሹጋ ሰጀራ። ይሄ ሐሹጋ ከቢር 3 ሐሹጋ ፍልፍል አስወድ፣ ዘባዲ፣ ዘይት፣ ናዕና፣ ኩዝበራ፣ ወረቃ ሂንዲ። ይህንን አሁን እኔ የማደርገው ውዶችዬ እንግዲህ ያው እንደምታዩት መጨመር ነው። ሁሉንም ላደበላልቅና ጨማምሬ እንትን እላችኋለሁ። ያው 3 ዶሮ ስለሆነ ቢያንስ በዚህ በትልቅ ማንኪያ 6 ወይም 7 ብትጨምሩበት 6 እና 7 ማንኪያ ችግር የለም። ያው ሁሉንም ጨማመርኩት። حطيت كل شيء مع بعض حتى من دحين ريحات لو ሽታውን ማሻአላ ማሻአላ ነው። በጣም ያኔ እናንተም ሳትለፉ ለእነሱም ጣፍጧቸው በጣም አሪፍ ነው። ሞክሩት እንደዚህ አድርጋችሁ ማለት ነው። ለእናንተም ቀላል ነው አሰራሩ፣ ለአዳዲሶቹ እንደገና ደግሞ ቆንጆ ነው። የኔ ሴትዮ በጣም የወደደችው ነው። እንደዚህ አድርጋችሁ ማባጥ በአንድ ለውሱት። ያው የአንድ እጅ ስራ ስለሆነብኝ ነው። አዎ ትዶችዬ ሁሉንም ጨማምሬ ለውሼዋለሁ። እንደምታዩት ሽታው ምን ልበላችሁ። እና አሁን እንግዲህ ለውፊ ወቅት قبل ساعة تبلي 1 ساعة ما في مشكلة، ما في ساعة خلاص ጊዜ ካላችሁ 1 ሰዓት 30 ደቂቃ ብትተውትም ችግር የለውም። ጊዜ ከሌላችሁ ግን ቀጥታ ወደ እሳታችሁ መጣድ ማለት ነው። እኔ አሁን ጊዜ የለኝም፣ ወደ እሳቴ ነው የምጥደው። እንግዲህ እንደምታዩት ትንሽ ሲንፈቀፈቅ ብያችኋለሁ። ቲማቲም መጨመር፣ ከቲማቲም ውጭ ውሃ እንዳትጨምሩ። እንደዚህ እስከሚንፈቀፈቅ ድረስ እሳቱን በኃይለኛው ታረጉታላችሁ። ከዛ በኋላ እሳቱን ቀንሳችሁ ግማሽ ሰዓትን ፈጀባችሁ 1 ሰዓት ይበስልላችኋል ማለት ነው። እና ያው ሩዝን እስከማደረጃጅ እሱ ይበስላል። ሌላውን ደግሞ አብረን እናያለን። ውዶችዬ እንግዲህ እንደምታዩት ሩዝ በስመቲ ኢማራቲ ደግሞ ኤሽ ነው የሚባለው። የሚገርማችሁ ነገር በሌላው ሀገር ነው ሩዝ የሚባለው። በኢማራቲ ደግሞ
እሽ ያኔ በስመቲ። አሁን ይሄን በደንብ አጥባለሁኝ ማለት ነው። ያው ስጨምር እንዲያሳያችሁ ብዬ ነው ወዲህ ያመጣሁት። በጨው ነው የማጥበው። እሺ በጨው በዚህ ካጠብኩ በኋላ ደግሞ ትንሽ ካለ አብየት አድርጌ ዘፈዝፈዋለሁ። በዚህ አሁን መጀመሪያ በደንብ አጥበዋለሁ። አሁን እንግዲህ ውዶች ቀላል መንገድ ነው፣ ሳህል ነው አሰራሩ። ሻይ በሲ ጠልኳችሁ። አሁን ለምሳሌ እንትን ቢሆን ከፈለጋችሁ እዚህ ማቀላቀል ትችላላችሁ፣ ከዶሮ ማለት ነው። ግማሽ እንትን ነው ይሄንን ሩዝን አንስቶ ወደዚህ ማድረግ። ግን እኔ እንደዛ አላደርግም፣ ምክንያቱም ልጆቼ የተለያዩ ነው ጸባያቸው። አንዳንዶቹ እዚህ ከልጣውን ያኔ ያደበላለቅ ነው ኩዝበራው ምናምን ያንን የማይወዱ አሉ፣ ናዕና ምናምን የተጨማመረበት ማለት ነው። ስለዚህ እኔ የማደርገው እዚህው ላይ ነው። ውሃ እንዳይበዛባችሁ ይሄን እንግዲህ ያመስሏል ዶሮአችን። እንግዲህ ውዶችዬ እንደምታወት ነው። አሻን ብዙ ቦታ ነው ሩዝ የማተላትረው እንደምታወት ይሄን መስሏል። እንደምታወት በይህ በኩል አላደረኩም፣ በዚህ ነው። ለምን የማይወዱ ስላሉ ሙሉ ለሙሉ አላደረኩበትም። ይሄ ወደ ሌላው ቤት ልሰድ ነው። ይሄም እዚህ ለተለያዩ ሰዎች